የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያረገው ምን ዋጮ ነው አይሉ ያዩና አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ነው። ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ከምህረት ደረጃ ስለደረሰች ወይም ከርህራሄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝቴ በርህራሄኪ እጹብ ከማስተኪዮ ባሳይነኪ ለጽሙ ከልብ ብሎ በሰዓታቱ የተናገረው እመቤታችን በርህራሄኪ እጹብ ድንቅ በሆነ ርህራሄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርህራሄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርህራሄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርህራሄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው ያዝንም የሚባለው ታውቃላችሁ አይደል? በጫማ ጀብ እያለ በሾሁ ያኛው ባዶ እግሩን ቀስ ቶሎ ቶሎና እንጂ የሰው ችግር አይገባውም። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል፣ እንጀራው ጥቂት ነው የሚለው አይገባውም። እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲያቃጥለው እንደገና ሲጠቀልለው ደሞ አሁንም ያጣበቀው ሲያቃጥለው ሲጠቀልለው ሰዎቹ እንደፋ አድርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የኛ ሀገር ገበሬ እንደውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደለም? እንደዚያ ማለት ነው። እና እመቤታችን ፍጹም ርህሪት። ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየ እኮ ብዙ ሰው ይኖራል። ፍጹም ርህሪት። እንደገና ደግሞ እምነቱ እንደው ይገርማል ማምላክ